ከጄ ስማኝ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ አትለኝም ከጄ ስማኝ ልጄ ለፀሐይ ነው ተማር ልጄ ወገን ዘመድ የለኝ አትለኝም ከጄ ስማኝ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ አትለኝም ከጄ ስማኝ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ተማሪ ሚልካ አዳሙ እባላለሁ የመድኃኔዓለም ሁለተኛ ደረጃ ትምህርት ቤት የተማሪዎች ተወካይ ፕሬዝዳንት ነኝ እና ደግሞ ዛሬ ጉለሌ ክፍለ ከተማን በመወከል የፈጠራ ስራ ይዤ መጥቻለሁ ማለት ነው። ዛሬ ይዤ የመጣሁት የፈጠራ ስራ በባዮሎጂ ዘርፍ ሲሆን የምወዳደረው ይህም ስለ ዋተር ሳይክሊንግ የሚገልጽ የፈጠራ ስራ ነው ያለኝ ማለት ነው። ስሜ አሬዳ እንደሆነ ይባላል የመጣሁት ከመድኃኔዓለም ሁለተኛ ደረጃ ትምህርት ቤት ነው እና ዛሬ ይዤላችሁ የመጣሁት ስራ ምንድነው የአድዋ መልክዓ ምድር ነው እንደምታዩት ማለት ነው። ስሜ አብስራ ከፍ ያለው ይባላል የመጣሁት ከመድኃኔዓለም ሁለተኛ ደረጃ ትምህርት ቤት ነው። እኔ ይዤላችሁ የመጣሁት የአብስትራክት አርትን ይዤላችሁ የመጣሁት እና ይሄ ኢትዮጵያን የሚገልጽ ስዕል ነው ሳልኩት። ስሜ ዳንኤል ግርማ ይባላል በጉለሌ ክፍለ ከተማ ወረዳ 9 መድኃኔዓለም ትምህርት ቤት ውስጥ የ10ኛ ክፍል ተማሪ ነኝ እንዲሁም የትምህርት ቤቱ ቫይስ ፕሬዝዳንት ነኝ። ዛሬ በጉለሌ ክፍለ ከተማ እንደ ክፍለ ከተማ በሚደረገው የፈጠራ ስራ አውደሪና ውድድር ላይ በፊዚክስ ዘርፍ ስራ ሰርቼ መጥቼ ነው ያው እዚህ ያገኛችሁኝ ማለት ነው። እንደ ትምህርት ቤታችን ይሄንን ስራ የሰራሁት ድሮን ይባላል። እሺ እንደተመለከታችሁት ነው እጪ ላይ ቢሆን ከዚህ የበለጠ ከ15 እስከ 25 ሜትር ወደ ላይ ከፍታ እንዲሁ በ10 ሜትር ኪዩብ ራዲየስ ውስጥ የመንቀሳቀስ ችሎታ አለው ማለት ነው። ስሜ ናታን ተስፋለም ይባላል። ዛሬ ከብላቴና አካዳሚ የመጣ ነው። ዛሬ በጉለሌ ክፍለ ከተማ በሚደረገው የሳይንስና ቴክኖሎጂ ውድድር ይዘንላችሁ የመጣነው ፕሮጀክት እናሳያለን። ይዘን የመጣነው ፕሮጀክት ስኩሊዛ ይባላል። ስኩሊዛ ለተማሪዎች በኢትዮጵያም ሆነ በአዲስ አበባ ለሚገኙ ተማሪዎች ከቤታቸውም ሆነ ከትምህርት ቤታቸው እኩል የሆነ የትምህርት አሰጣጥ እንዲሰጣቸውና በአዲስ አበባ ትምህርት ቢሮና በትምህርት ሚኒስቴር ካሪኩለም የሚመራ የኢለርኒንግ ፕላትፎርም ነው ማለት ነው። ስሜ ሩክ ካፒዮ ይባላል የመጣሁት ከብላቴና ትምህርት ቤት ነው። እኔ ማሳያችሁ ስዕል የኔ ስዕል የሚገልጸው ተፈጥሮ ነው።